ስለ ሊስት እናውራ። አሁን ስለ ሊስት ማውራት እንችላለን። አሁን ሊስት የምንለው አንድ ነገር በኦርደር እና በኦርደር ባር መልክ ስናስቀምጥ ሊስት እንለዋለን። ለምሳሌ አስብ፣ እኛ ኦርደርድ ሊስት ሊኖረን ይችላል፣ አንኦርደርድ ሊስት ሊኖረን ይችላል። እሱም አሁን ይሄ ዶክመንት ውስጥ ነው ያለው። ዶክመንት ውስጥ ሊስት ብለን እንጻፍና ሊስት ሄዲንጉ ስለ ሊስት ነው እያወራን ያለ ነው። ስለ ሊስት የምናወራ ከሆነ አሁን አንኦርደርድ ሊስት እንጀምርና ለምሳሌ አንኦርደርድ ሊስት ውስጥ ሊስት አለ። ለምሳሌ ኮፊ ይኖረናል። ከዛ ባናና ሊስት ባናና፣ ከዛ መንጎ ይኖረናል ማለት መንጎች ይኖሩናል። ይሄ አሁን ሊስት የሚያደርግበት ጊዜ ራሱ ሊስቱ ምንድነው ያደረገ የሚለው በቡሌቲን ፖይንት እያስቀመጠልን ይሄዳል ማለት ነው። ሶሪ ኦርደር ሊስት አይተሙን ሰርቨሩ ሴት ላደርገውና እያሳየልኝ አይደለም። ለዚህ ሪሴት አሁን መልሶልኛል። ሰርቨሩ ቢዚ ስለሆነ ነው። ምንድነው አሁን ሊስቱን በሚያስቀምጥበት ጊዜ የሚያስቀምጠው ሊስት በቡሌቲን ፖይንት ያስቀምጠ ነው የሚሄደው። እዛ ደግሞ ኦርደር ሊስት ይሆን ምንድነው ኦኤል የሚለው ታጉ ኦርደር ሊስት ራሱ ሊስቱን የሚይዘው። ለምሳሌ ፔን ኤላ አሁን በዚህ ውስጥ ምንድነው ፔንሲል ይኖረኛል። ከዛ ተጨማሪ ለምሳሌ ፔፐር ላይ ዳስተር ይሄ ነገር ይኖረኛል ማለት። ይሄ ምንድነው ኦርደርድ እና አንኦርደርድ ሊስት ስንል ምንድነው የሚያደርግልኝ? አንዱ ኦርደርድ ሲሆን በቁጥር በአልፋቤት ነገር ነው የሚያስቀምጠው። ሮማን ነምበር ሊሆን ይችላል። በአልፋቤቲካል ኦርደር ነገሮችን ፊክስ ያደርጋል። ይሄ ደግሞ አንኦርደርድ ሊስት የሆነ ነገር ምንድነው የሚያደርገው? ኦርደር አይጠቀምም። ቡሌቲን ፖይንት፣ ዳይመንድ ነገር፣ ሰርክል ነገር ነው የሚጠቀመው ለመለየት። ስለዚህ ለምሳሌ ስታይል እዚህ ጋር ቦታው ባይሆንም ስታይል አድርገውና ሳይዙን ጨምር ስታይል ሄዲንግ ውስጥ ስታይል ይሄን ስታይሉን ጨምረው ነው። አሁን አንዳንድ ነገር እንቀይረዋለን። ሶሪ ስታይል እንጨምርና ሴቭ እናደርግ። ይሄኛው እንደልት አሁን ስታይሉ በምንጨምርበት ጊዜ ምንድነው የሚያደርገው? ለምሳሌ ስታይል ውስጥ ምን እናደርግ? በዚህ ስታይል ውስጥ ለምሳሌ ኤላይ ውስጥ ያለው ኤሌመንቶችን ሁሉ ሰሌክት እናደርግና ይሄኛ ኤሌመንት ምን እንዲኖረው ነው የምናደርገው? ፎንት ሳይዙን ለምሳሌ 1.8 ሬን እናደርገውና ቼክ እናደርግ። ሪፍሬሽ ሰርቨር ሪፍሬሽ። አሁን ይሄኛው ማንጎስ ባናናስ የሚለው ነገር አሁን ሳይዙ እንደዚህ እናደርገው ነው ቼክ እናደርግ። ይሄ ማለት ምንድነው ይታያል። ሳይዝ ላይ ዲፔንድ አይደለም። ይሄኛ ሊስትና አንኦርደርድ ሊስት የምንለው ዲፔንድ የሚሆነው ምን ላይ ነው? ከጀርባ የምናየው ሰርክል ነገር፣ ቁጥር ነገር፣ አልፋቤቲካሊ የሆነ ደረጃ የጠበቀ ነገር ኦርደር ካለበት ኦርደር የሚያደርግ ነገር ካለ ኦርደር እንላለን። አንኦርደርድ ደግሞ የምንለው ምንድነው? ሊስቱ ኦርደርድ አይደለም፣ ሰርክል ነው። ሰፕሬት ለማድረግ የምንጠቀመው ሰርክል፣ ቡሌቲን ፖይንት፣ ዳይመንዶች እነዚህ ነገር ነው የምንጠቀመው። ስለዚህ ኦርደርድ እና አንኦርደርድ ሊስት ስንል ልዩነቱ ምን ላይ ነው? የምንጠቀመው ካራክተራቸው ነው ከጀርባ እኛ የምንለየው። ስለዚህ በዛ መንገድ መለየት እንችላለን። እና ደግሞ ቀለል ያለ ትሪክ ናት፣ ማንንም ሊረዳ የሚችለው ነው። አሁን ስለምንድነው የምናወራው? በቀጣይ በዚህ ቱቶሪያል ስለምናወራው ስለ ፎርም ነው። ፎርም ማለት ኦልሞስት ሁላችንም እናውቃለን። የትኛው ቦታ ቢሮ ስንሄድ የትም ስንሄድ ፎርም በደብተር ላይ እንሞላለን። አሁን ደብተር ላይ ፎርም እንሙላ እንጂ በኦንላይን ላይ እንዴት ነው ፎርሙን የምንሞላ የሚለው ነገር ጥያቄ ፈጥሮብናል። ስለዚህ
ፎርሙ ላይ ስንሞላ ምንድነው የሚያስፈልገን? ፎርም የሚል ታግ ይኖረናል። አሁን ይሄ ፎርም የሚል ታግ ምን ሊሆን ይችላል? የተለያየ ነገር ልናስገባ እንችላለን። ለምሳሌ ሌብል ልናስቀምጥና በዚህ ሌብል ላይ ሌብል ፎር ኤግዛምፕል ኔም፣ በዚህ ሌብል ኔም ለምሳሌ ይሄን ደግሞ ኔም ብለን እንለፍ። ከዛ ኢንፑት ፊልድ ይኖረዋል፣ ግድ ነው ፎርም ስለሆነ የምናስገባው ፊልድ ይኖረናል። በተጨማሪ ደግሞ ሌላ ፊልድ ቢያስፈልገን ሌብል ለኢሜል አድርገውና ኢንፑት ደግሞ ኢሜል ነው። ለምሳሌ ሴቭ የሚያደርግበት ጊዜ ከላይ በኩል ይታያል። ስታይሉን ላስቀምጥና ስታይል ለምሳሌ ፎርም ስታይል ኤሌመንቶች ሁሉ ትሪግ አድርገውና ፎንት ሳይዝ ለምሳሌ 1.8 4 ሬን ይሁን። ሁሉም ፎርም ስታይል ኤሌመንቶች ቴክስትን ሳንስ ሴሪፍ ነው የሚፈልገው። ቀጥላ ደግሞ ዲስፕሌይ ባክግራውንድ ኮለሩ እሱ ይሁን። ዲስፕሌይ እንቀይርና ዲስፕሌይ ከቀየርኩኝ በኋላ ራፕ አድርጌ አሳያለሁ። ከዛ ወደ ፎርም እንመለሳለን። ዲስፕሌይ ፕሮፐርቲ ፍሌክሲ ነው። ፍሌክሲ አይነት ምን ነው? ፍሌክሲ ዳይሬክሽን ኮለን ይሁን። አሁን በኮለን ፎርም ነው የሚያሳይልኝ። አሁን ይህ ፎርም በምንሞላበት ጊዜ ሁሉም ፎርም ስናስገባ ለምሳሌ ፍርስት ኔም ብቻ አይደለም ፎን ነምበር የምናስገባ ከሆነ ኢንፑት አሁን የፎን ነምበር ሲሆን አስብ እያንዳንዱ ፎን ነምበር በራሱ ላይን ራፕ ያደርጋል። አሁን በዚህ ለምን የምንሞላ ፎርሙ ነው የሞላን የምንሄደው። ፎርሙ እየሞላን በሄደን ቁጥር እየጻፍን በሄደ ቁጥር የራሳችን ፎርም ፊልድ እየፈጠረን ፎርም መሙላት የምንችለው ፎርም እናዘጋጃለን። ለምሳሌ ሌብል ይሄኛን ልናደርገውና ከሌብሉ ደግሞ ኢንፑትም ደግሞ ቴክስት ሲሆን እና አይነቱ ኢሜል ሲሆን እናደርገው ፎን ነምበርም አለበት። ይሄ ነገር ሲኖር ምንድነው የሚያደርገው? ዊድዙን እና ሴሌክት ስቴትመንት አለበት። ሁሉ ትንሽ ሳይዙን መጨመር ይችላል። ይሄ ኤችቲኤምኤል ፓርት ስለሆነ ሁሉን ለብቻ እናያለን። ስለዚህ ይሄ ማለት ምንድነው? ፎርሙን ሲያስፈልገን ፎርም የሚባል አንድ ታግ አለን። እሱ ታግ ነው የምንጠቀመው። ስለዚህ ፎርም ታግ የተጠቀመን ፎርም መሙላት እንችላለን። ሌላ ነገር ቀጣይ ሙሉ ሎጊን ፎርም የምንሰራበት ስላለ አሁን ትሪኩን ብቻ ነው የምናየው ማለት ነው።